ጄኔቲክሊ በዘር በተፈጥሮ ቶሎ መጨረስ የሚቸገሩ ወንዶች አሉ እንትን ነው አሁን ኖርማሊ በግንኙነት ሰዓት የምንጠቀማቸው ኒውሮ ትራንስሚተሮች አሉ ሶ አንዳንድ ኒውሮ ትራንስሚተር በዋነኝነት ሴራቶኒን አለ ዶፓማይን ኦክሲቶሲን ሶ አንዳንዶቹ ኤክሳይታቶሪ ናቸው ኤክሳይታቶሪ ማለት ነገሮችን ላይክ አላ እንትን ማለት ነገር አንዳንዶቹ ደግሞ ጀስት ነገሮች መቀስቀስ ሲኖርባቸው ቀስ እንዲሉ የማረግ አይነት ስራ አለ ሶ በተፈጥሮ በዘር አንዳንድ ወንዶች ሴራቶኒን እጥረት ሊኖራቸው ይችላል ኦኬ ሴራቶኒን እጥረት ካለ ደግሞ ሴራቶኒን እጥረት ካለ ልክ ግንኙነት ልክ ገና በመሳሳም ሰዓት ኤቭሪቲንግ ኢዝ ላይክ ፋስት ፎርዋርድ ኖርማሊ ያን ሰው ዋን ታይም ምናምን መሆን ካለበት የነሱ 4 ታይምስ አድርጎ ነው ላይክ ነገሮች ሪስፖንድ የሚያደርገው ሶ ልክ ገና በመሳሳም ሰዓት ብልት መቆም በማይኖርበት ሰዓት ብልት ይቆማል ልክ ግንኙነት እንደተፈጠረ within 1 minute ከዛም በታች ሊሆን ይችላል ልክ ፔኔትሬሽን ከተፈጠረ በአንድ ደቂቃ ውስጥ እርካታ እንትን ይላሉ ከዛ ኋላ ብልት የመሞት ድጋሚ አይዘጋጅላቸው ሶ ኤቭሪቲንግ ኢዝ እንትን ይፈጥናል ማለት ነው የፈጣጠነ ነገር ይሆንባቸዋል ሶ ይሄ በጄኔቲክስ በዘር ሊያጋጥም የሚችል ነገር በህክምና ይስተካከላል ኦኬ ሶ ይሄንን ኮዝ ሊያደርጉ የሚችሎች ሆርሞን ምናምን የመሳሰሉትን ቼክ እናደርጋለን ግን በህክምና ይስተካከላል ሶ ኢቭን ቶሎ መጨረስን እኮ ለአራት እንከፍለዋለን ሶ አሁን ያልኩ ላይፍ ሎንግ ልክ ግንኙነት ከጀመረ ጀምሮ ቶሎ መጨረስ የሚቸገር ወንድ አለ ኦር ደግሞ ከዚህ በፊት ጥሩ ፐርፎርም ያደርግ የነበረ ከዚህ በፊት 5 ደቂቃ 10 ደቂቃ ይቆየ ነበረ ከሆነ ጊዜ ጀምሮ 3 ደቂቃ ያነሰ ይሆናል ቀድሞ ህክምና የሚያገኙት የትኞቹ ይመስላል አይደለም የትኞቹ ናቸው ሰከንደሪ ማለትም አዲስ የመጣ ቶሎ መጨረስ ምክንያቱም ያቁታላ ኮምፔር የሚያደርጉት ነገር ከራሳቸው ጋር አላቸው ሶ ይሄማ እንደዚህ ነበርኩኝ አሁን ምን ተፈጥሮ ነው ብለው እኛ ጋር ሲመጡ ላይክ ኢሚዲየትሊ ነው እንደዚህ ነገር እንዳስተዋሉ በአጭር ጊዜ ይመጣሉ ሙሉ ህይወታቸውን ቶሎ መጨረስ የሚቸገሩ ወንዶች ግን ላይክ አላ ራሳቸውን ብሌም የማድረግ በቃ የኔ ብቻ ችግር ነው ምናምን ብሎ የመደበቅ ነገር ነው እነዚህኞቹ ግን they have something to compare to ከራሳቸው እንዲካ used to do this አሁን ምን ተፈጥሮ ነው ብለው ለመታከም ቶሎ የሚመጡት ሰከንደሪ ፕሪማቹር ኢጃኩሌሽን እኛም ህክምናውም ይለያያል የምንሰጠው መድኃኒት ምርመራው ራሱ ይለያያል ሶ እንዴት ነው አዲስ ከሆነ የመጣው ታይሮይድ ላይ ምን አይነት ችግር አለ በሆርሞናል ደረጃ ማለት ነው ታይሮይድ ጋር ምንድነው የሚያገናኘው ቅድም ማለት ሸዋትና ሶ ታይሮይድ ላይ የሚመረተው ሆርሞን ቤዚክሊ የሙሉ ሰውነታችንን ሜታቦሊዝም ነው የሚያንቀሳቅስልን just በሴክሹዋል ብቻ ሳይሆን ልብ ላይ ልብ ምት ላይክ እንዲፈጥን ቀስ እንዲል መፍጨት ምግብ ኤቭሪቲንግ ኮንትሮል ያደርጋል ሶ ታይሮይድ ሆርሞን በዛ ማለት ልብ ምት ትፈጥናለች ቶሎ ቶሎ ትበላለህ ግን ይርባሃል ሰውነትህ ይግላል ይሙቃል ኤቭሪቲንግ ኢዝ አላ እንትን ሶ ሃይፖታይሮይዲዝም ከሆነ ደግሞ በጣም ትተኛለህ ሁሌ እንደደከመ ነው ምግብ ትበላለህ ትወፍራለህ ትንሽ ነው የምትበላው ቶሎ ቶሎ ይርባሃል ይተኛሉ ግን አቅም አይኖራቸውም የወር አበባ ራሱ ካለ ቀስ ነው የሚለው ወንድ ላይ ብልት መቆም ራሱ ሊያስቸግር ይችላል ሶ ታይሮይድ በጣም ከባድ ሚና ነው የምትጫወተው ኦኬ ሶ ልክ አዲስ ሃይፐርታይሮይዲዝም የመጣበት ወንድ በግንኙነት ሰዓት ቶሎ መጨረስ ያስቸግረዋል ሶ ኮዝ እንፈልጋለን ሰከንደሪ ከሆነ ኦር ደግሞ ላይክ አዲስ የመጣ ጭንቀት ከሚስት ጋር የመጣላት አይነት ነገር እንደዚህ የመሳሰሉ ነገሮች ካሉ እንጠይቃለን ኦኬ ሜቢ የስትረስም እንደዚህ አይነት ነገር ያመጣል ስትረስ ያመጣል ስትረስ ኤንግዛይቲ ምናምን በዛ ሰዓት ኢቨን ፐርፎርማንስ ኤንግዛይቲ ራሱ ያመጣል ሶ አሁን ኖርማሊ አንድ ወንድ ቶሎ መጨረስ ችግር አለበት የምንለው ይሄ ለ6 ወር ከቆየ ከዚህ ጋር ተያይዞ ላይክ ግንኙነት ቢቀርብኝስ አይነት ስትረስ ውስጥ እንደዚህ ላይፉን አፌክት የሚያደርግበት አይነት ደረጃ ነው እንጂ አንድ ወንድ አዲስ ሚስት ይዞ ፈርስት ሴክሹዋል ኢንተራክሽኑ ላይ ቶሎ መጨረስ ቢያጋጥመው ስንፈተ ወሲብ አይደለም the first 6 months ራሱ እንደ ስንፈተ ወሲብ አይቆጠርም